ሰላም ጤና ይስጥልኝ። እንኳን ወደ ሚስ ትዕግስት ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ እንግዲህ እንደ ሁለት ልጆች እናትና እንዲሁም ደግሞ ሶስተኛ ልጇን ለመውለድ ደርሳን እየጠበቀች እንዳለች እርጉዝ እናት ይጠቅማል ብዬ ያሰብኩትን ከህፃናት ጋር የተገናኘ እንክብካቤ አስተዳደር እንዲሁም ደግሞ እስከዛሬ በነበረ ልምድ የተማርኳቸውን ነገሮች ከእናንተ ጋር ላካፍል ነው የመጣሁትኝ። በዛሬው ቪዲዮ ከዜሮ እስከ 3 ወር ላሉ ልጆች መስጠት ያለብንን እንክብካቤ፣ የአጨዋወት ዘይቤ፣ የመጫወቻ አይነቶች የምንጎበኝ ሲሆን በቀጣይ ክፍሎች ደግሞ እስከ 2 ዓመት ድረስ በሶስት ወር ከፋፍዬ ከእናንተ ጋር ማካፍል ይሆናል። እንግዲህ ሀሳቤን ከወደዳችሁት እንግዲህ ቻናሌን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። እንደኔ አስተሳሰብ ሁሉም ልጅ የራሱ የሆነ የእድገት ጊዜ ያለው ብዬ አስባለሁ። ግን እኛ ደግሞ እንደ ወላጅ የሚጠበቅብንን ካደረግን እነሱም እንዲያድጉ እንረዳቸዋለን ማለት ነው። በዚህ እድሜ ደረጃ እስከ 3 ወር ባሉ ጊዜ ያሳያሉ የሚባሉት የእድገት መለኪያዎች አንደኛው አንገታቸውን ከፍ አድርጎ ለቀና ለማለት መሞከር፣ ሁለተኛው ደግሞ አይ ኮንታክት መፍጠር ማለትም አይናችንን ማየት፣ ቀስ እያለ ወደ 3ኛው ወር ደግሞ የፊታችንን እንቅስቃሴ በአይናቸው አትኩር ብለው ማየት ይጀምራሉ ማለት ነው። ሶስተኛው ደግሞ ድምፅ ሲሰሙ ሪያክሽን ማሳየት ማለትም ድምፅ ሲሰሙ እንደሰሙ ወደ ድምፁ መዞር ወይም ደግሞ የእናታቸውን ድምፅ ሲሰሙ ደስታ ሲሰማቸው ፊታቸው ላይ ማሳየት። መጀመሪያ የምናየው አንገታቸውን ከፍ ማድረግ እንዲጀምሩ እኛ ወላጆች ምን አድርገን መርዳት እንችላለን የሚለውን ይሆናል። ተሚ ታይም የሚባለው ወይም ደግሞ ልጆችን በሆዳቸው አስተኝቶ የተወሰነች ደቂቃ አንገታቸውን ቀና እንዲያደርጉ የሚሞክሩበት እንቅስቃሴ የአንገታቸውንና የጀርባቸውን ማስል ወይም አጥንታቸውን እንዲጠነክር ይረዳቸዋል። ከመቼ ጀምሮ ነው ይሄንን እንቅስቃሴ መጀመር ያለብን የሚለው ልጆች ተወልደው ከሆስፒታል ወጥተው ቤት ከገቡበት ቀን ይጀምራል። በቀን ውስጥ ምን ያህል ደቂቃና ምን ያህል ጊዜ ተሚ ታይም መስጠት እንዳለብን እንደየእድሜያቸው ስለሚለያይ እነሱን ከፋፍዬ እነግራቸዋለሁ። አሁን አዲስ ለተወለደ ልጅ ከ1 እስከ 2 ደቂቃ የሚሆን በቀን ውስጥ ከ2 እስከ 3 ጊዜ በአጠቃላይ ከ3 እስከ 5 ደቂቃ ተሚ ታይም ብንሰጠው በቂ ሲሆን፣ 1 ወር ለሆነው ልጅ ደግሞ ከ1 እስከ 2 ደቂቃ በቀን ውስጥ ከ2 እስከ 5 ጊዜ በአጠቃላይ ወደ 15 ደቂቃ ያክል ብንሰጠው በቂ ነው ማለት ነው። ለ2 ወር ለሆነው ልጅ ደግሞ ከ3 እስከ 5 ደቂቃ በቀን ውስጥ ከ4 እስከ 5 ጊዜ በአጠቃላይ ከ15 እስከ 30 ደቂቃ ተሚ ታይም ቢያገኝ በጣም ጥሩ ነው። ለ3 ወር ልጅ ደግሞ ከ5 እስከ 10 ደቂቃ በቀን ውስጥ ከ4 እስከ 5 ጊዜ ከ5 ጊዜም በላይ መስጠት እንችላለን እንደ ልጁ አክቲቪቲ። በአጠቃላይ ከ30 እስከ 60 ደቂቃ ተሚ ታይም ቢያገኝ ለአንገቱ ጥንካሬ፣ ለጀርባው አጥንትና ጡንቻ ጥንካሬ በጣም ለእድገቱ ይረዳዋል ተብሎ ይታሰባል። ተሚ ታይም ወይም ልጆችን በሆድ አስተኝቶ አንገታቸውን ወደ ላይ ቀና እንዲያደርጉ ለመርዳት ጥሩ ታይም የሚባለው ከእንቅልፋቸው ከተነሱ በኋላ ንቁ ሲሆኑ ወይም ዳይፐር ከቀየርም በኋላ ንቁ በሆኑበት ታይም ሲሆን፣ ተሚ ታይም በምንሰጣቸው ጊዜ በጣም ከተነጫነጩ ካለቀሱ አቁመ ነው ሲሻላቸው ደግሞ ድጋሜ መሞከር አለብን ማለት ነው። ሳንረሳ ይሄንን በየቀኑ ብናደርግ ለልጆች እድገት በጣም የሚረዳቸው እንቅስቃሴ ነው። ሁለተኛው ደግሞ ልጆች ፊታቸውን ማየት በጣም ነው የሚወዱትና መስታወት ለልጆች ተብሎ የተሰሩ ሴፍ መስታወቶች አሉ። አንዱን አሳያችኋለሁ። ይሄንን መግዛት ለሚፈልግ የላቨሪ ፕሮዳክት ነው። ይሄም ባይሆን ሌላ ምን መጠቀም ትችላላችሁ? ብረት የሆነ ሳህን ወይም ጎድጓዳ ሳህን አለ አይደለ? ፊት ሊያሳይ የሚችል እሱን ብትሰጧቸው ሴፍ ነው። ሴፍ መስታወት መሆን አለበት ሲባል ቢወድቅ ተሰብሮ የማይጎዳቸው መሆን አለበት ለማለት ያክል ነው። እና ይሄንን ብትሰጧቸው በደንብ ራሳቸውን ፊት እያዩ ከዛ ደግሞ እዩት የማን ፊት ነው ይሄ? የአንተ ፊት ነው የአንቺ ፊት ነው እያልን በደንብ እያዋራናቸው እናጫወታቸው ለብዙ እድገት ይጠቅማቸዋል። ሌላኛው ደግሞ ለአይናቸውና ለጭንቅላታቸው እድገት የሚጠቅሙ ከ0 እስከ 3 ወር ባሉ ጊዜ ማድረግ የምንችላቸው ነገሮች ምንድን ነው? ጥቁርና ነጭ የሆኑ ካርዶችን ማሳየት። እነዚህ ጥቁርና ነጭ የሆኑ ካርዶችን ስናሳያቸው ኮንትራስቱ ሀይ ኮንትራስት ስለሆነ ጥቁርና ነጭ ፎከስ እንዲያደርጉ እና ደግሞ ይሄ በቃ እንግዲህ በጊዜ መማር የሚጀምሩበት እድሜ ስለሆነ ይህንን የሁለቱን ከለር ልዩነትና
ቅርጹን መከተል አይናቸውን እዚህ ላይ ማሳረፍ መቻላቸው ለብዙ ለተለያዩ ወደፊት ለሚጠቅሟቸው እድገቶቻቸው በር የሚከፍት ነገር ነው። ስለዚህ እንደዚህ አይነት ካርዶች ቀስ ብሎ በእጅም ቢሆን ስሎ በላስቲክ ለብዶ መስጠት ይቻላል። እንደዚህ አይነት ካርዶች እንግዲህ በቀላሉ ቤት ውስጥ እኛ በማርከርና በነጭ ወረቀት ላይ ስለን በላስቲክ አሽገን መስጠት የምንችለው ነገር ነው። ወደ አፋቸው ደግሞ ከተው አፋቸው ውስጥ እንዳይበሉት እና ግን እነዚህ በጣም በዚህ እድሜ የሚመከሩ ፍላሽ ካርዶች ናቸው ለህፃናቶች ቪዥን እና ብሬን ዴቨሎፕመንት ማለት ነው። ሌላው ደግሞ እነዚህ ቅድም እንዳልኳችሁ መስታወቱንም እነዚህ ካርዶቹንም ተሚታይም በምንሰጥበት ሰዓት ለፊታቸው አስቀምጠን የአይናቸው ፎከስ እዚህ ላይ እንዲሆን ማድረግ እንችላለን ማለት ነው። ኛው ነገር ደግሞ ስለ ማዳመጥ ይሆናል። ለማዳመጥ ደግሞ ያላቸውን የማዳመጥ ችሎታ እንዲያዳብሩ ምን አድርገን መርዳት እንችላለን? ድምፅ የሚያወጡ መጫወቻዎች በመጠቀም ማለት ነው። ድምፅ የሚያወጡ መጫወቻዎች ስንጠቀም አብረን እኛም እነሱ የሚያሳዩትን ምላሽ በደንብ አጤናን መመልከት ይኖርብናል። ድምፁን ይከተላሉ ወይ፣ ድምፁን ሲሰሙ ምላሽ ያሳያሉ ወይ የሚለውን ነገር ማለት ነው። ለሱ ደግሞ እዚህ ጋር እንደ ምሳሌ ያመጣሁላችሁ መጫወቻዎች እንደዚህ ስንወዘውዛቸው ድምፅ ማውጣት የሚችሉ የኔ መጫወቻዎች ይሆናሉ። ለዚህ እድሜ ያስፈልጋሉ ከሚባሉት መጫወቻዎች መካከል እነዚህ አንዶቹ ሲሆኑ ይሄ እንኳን ባይኖረን በምን መስራት እንችላለን? ባዶ የሆነ ኮዳ ውስጥ ራይዝ በመጨመር ባዶ የሆነ ኮዳ ውስጥ ራይዝ በመጨመር ሼክ ስናደርገው ድምፅ እንዳይወጣ ስንወዘውዘው ድምፅ የሚያወጣ እስከሆነ ድረስ ምንም ነገር መጠቀም እንችላለን። ግን ያው ሁል ጊዜ ለልጆች የምንሰጣቸው ነገሮች መጠንቀቅ አለብን። ምክንያቱም አፋቸው ውስጥ ኤኒታይም ሊከቱት ስለሚችሉ አፋቸው ውስጥ ቢከቱት ችግር ሊያመጣ የማይችል አይነት እቃዎች ብንሰጣቸው የተሻለ ይሆናል ማለት ነው። ሌላኛው እና የመጨረሻው ነገር ደግሞ ልጆችን ይዟቸው ውጪ መውጣት፣ አንደኛ የፀሐይ ብርሃንም እንዳያገኙ፣ ሁለተኛ ንጹህ አየርም እንዲወስዱ፣ ሶስተኛ ደግሞ የሚያዩትን ነገር ውጭ የሚያዩትን ነገር እኛ እያዋራናቸው እንደማይሰሙን ብናቅም ከአሁን ጀምሮ እኛም እንደወላጅ የማዋራት ባህላችንን ልጆቹን የማናገር የምናደርገውን ነገር እየነገርናቸው ማድረግ ብንጀምር እንደዛ አይነት ሀቢት ውስጥ እንገባና አንደኛ ነገር ሁል ጊዜ የምናደርገውን ነገር ማውራት እንጀምራለን ልጆቹ። ያ ደግሞ ለእነሱ አፍ መፍታት በጣም የሚጠቅም ነገር ነው። እኛ የምንለውን ከሰሙ በኋላ ነው እነሱ ማለት የሚጀምሩት። ስለዚህ ማዋራት፣ አየህ ዛፉን በውሻዋን አየሃት፣ ውሻው ሲጮህ ሰማ፣ የመኪናውን ጲጲ ባለ ምናምን እያለን ማውራት፣ በቃ ያየነውን የሚሰማውን ነገር ልጆቹን ማናገር ማለት ነው። ከ0 እስከ 3 ወር ባለው እድሜ በቀን ውስጥ እስከ 10 ደቂቃ ይዘናቸው ብንወጣ ወደ ውጪ የፀሐይ ብርሃን እንዲሁም ንጹህ አየር እንዲያገኙ በቂ ነው ተብሎ ይታሰባል። አሁን እዚህ ጋር ማሳያችሁ እንግዲህ ታሚ ታይም እንዴት እንደምንሰጥ ይሆናል። ታሚ ታይም ስንሰጣቸው ምንድነው የሚያስፈልገን? ለስለስ ያለ ምንጣፍም ባይሆን ጋቢ መጠቀም እንችላለን፣ ብርድ ልብስ መጠቀም እንችላለን፣ ፎጣ ብቻ መሬቱ እንዳይቆረቆራቸው ለስለስ ያለ ነገር ካነጠፍን በኋላ በሆዳቸው ማስተኛት ማለት ነው። በቃ ይሄንን ግን ያው መከታተል አለብን እንዳይታፈኑ በሆዳቸው አስተኝተን በቃ ሰፖርት እንዲያደርጋቸው ቀስ እያለን ጀርባቸውን እንዲነካ ነካ ማድረግ እንችላለን። ከዛ ውጭ ደግሞ በደንብ ሰፖርት ሰጥቷቸው አንገታቸውን ከፍ እንዲያደርጉን ጂም ያላችሁ ጂማችሁን መጠቀም ትችላላችሁ። ብዙ ጊዜ ጂሙ ከትራስ ጋር ይመጣል። ጂም የሌላችሁ ግን እንደዚህ ፎጣ ነገር ጥቅልል አድርገን እንደዚህ ሆዳቸው ስር ብናስገባ ሞር ጭንቅላታቸውን ከፍ እንዲያደርግ ይረዳቸዋል። እጃቸውን ወደፊት እናወጣውና ማለት ነው። ሌላው ደግሞ ያልኳችሁ ጥቁርና ነጭ ቀለም ያላቸውን ቅርጾች እንደዚህ ባስተኛናቸው ሰዓት ፊት ለፊታቸው ብናስቀምጥላቸው እነዚህን ለማየት ሲሉ አንገታቸውን ቀና ያደርጉታል። ስለዚህ አንደኛ የአንገታቸውን ቀና የማድረግ ሞራሉ ይኖራቸዋል። ሁለተኛ ደግሞ እዚህ ጋም ስለ ቀለሞቹን ቅርጾቹን እያዩ አይናቸውና የጭንቅላታቸውን እድገት ይረዳል ማለት ነው። ሌላ ደግሞ መስታወቱንም መጠቀም እንችላለን። እዚህ ጋር መስታወቱንም ፊት ለፊታቸው ብናደርግ ራሳቸውን ለማየት ሲሉ ቀና ብለው በደንብ ኤክሰርሳይዝ ያደርጉልናል ማለት ነው።
ይኸው ነው። ይሄ እንግዲህ ሌላው ደግሞ እነዚህ ካርዶቹን ተሚ ታይም ብቻ ላይ ሳይሆን ንቁ በሆኑበት ሰዓት ሁላ ብናሳያቸው ያው አይናቸውን ፎከስ የማድረግ አቅማቸውን፣ ቅርጽ የመለየት አቅማቸውን በደንብ ይረዳቸዋል ማለት ነው። በዛሬው ክፍል እንግዲህ ከ0 እስከ 3 ወር ላሉ ልጆች መስጠት ያለብንን እንክብካቤና እንቅስቃሴዎች አይተናል። ወደፊት ደግሞ በሶስት ወር ከፋፍዬ እስከ 2 ዓመት ድረስ ያሉት ልጆች መስጠት ያለብንን እንክብካቤ የማቀርብ ይሆናል። ይሄንን የመሳሰሉ ቪዲዮዎች ለመመልከት ቻናሌን ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ እንዳይረሱ። ላለው መልካም ቀን